በእስክንድር ነጋ የሚዘወረው የአማራ ፋኖ ህዝባዊ ድርጅት በመከተው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የገዛ ወንድሞች ላይ በይፋ ጦርነቶችን ለተከታታይ ቀናቶች ለመክፈት ያወጣው ሰነድ በእጃችን ገብቷል ሲል የአማራ ፋኖ ብሔራዊ ኃይል በይፋ አሳውቋል። አንድ ኤፌሰር ሙሉ የአገዛዙ ጥምር ኃይል በጎንደሬ በጋሸው ክፍለ ጦሮች ጀግኖች ወደ ላይኛው እንደተቀየሩ መረጃዎች ተሰምተዋል። ራያ ቆቦ ላይ በተደረገ የጨበጣ ውጊያ ከ100 በላይ የጠላት ኃይል ሞትና ቁስለኛም ተደርጓል ነው የተባለው። በኩል መስክ እንዲሁም ደግሞ በተለያዩ ቀጠናዎች የደፈጣ ጥቃቶችም ተጠናክረው ስለመቀጠላቸው ጭምር የመረጃ ምንጮቻችን ያካፈሉን መረጃም አመላክተዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ24 ሰዓት አበይት የአውደ ውጊያ መረጃዎችም በእጃችን ጋር ገብተዋል። በቆይታችንም በስፋት አስደምጣችኋለሁ። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓቴ እነዚህንና ሌሎች መሰል መረጃዎችን ታደምጣላችሁ። አብራችሁ ቆዩም። ራያ ቆቦ ላይ በተደረገ ውጊያ ከ100 በላይ የጠላት ኃይል ሞትና ቁስለኛ ተደረገም። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ዞበላምባ ክፍለ ጦርም በትላንትናው ዕለት ማለትም ሰኔ 13 ከንጋት 1 ሰዓት ጀምሮ በዋለው ውጊያ በሶስት ግንባሮች ማለትም በራያ ቆቦ ሆሩማታ እስከ አርዱም ጥቁር አስፓልት አንደኛ ሻለቃና ሁለተኛ ሻለቃ ድሽቃ ምድብተኛ እንዲሁም ደግሞ የክፍለ ጦሩ ቃኝ በጋራ ከፍንቴ ኪዳነ ምሕረት እስከ ቀሜሌ ተክለ ሃይማኖትና አራተኛ በረኛው ሻለቃ ተኩሉ ዙሪያ በአጠቃላይ ከ100 በላይ ዙፋን ጠባቂ ሰራዊት ተደምሶ ታላቅ ጀብድን ፈጽመዋል። በተጋድሎው ጠላት ሆርመታና አዲስ ሰፈር እስከ ፌንቴ ኪዳነ ምሕረት ድረስ ባለው ግንባር ከ90 በላይ ሞት ቁስለኛ የሆነ ሲሆን በአራት ፓትሮልና በአንድ ኦራል አስክሬን ቁስለኛውንም ሲያመላለስ ውሏል። በሌላኛው ግንባር በቀመሌ ከ40 በላይ ዙፋን ጠባቂ ሰራዊት ሞትና ቁስለኛ የተደረገበትም አውደ ውጊያም ተደርጓል። በዚህ ከባድ ትንቅንቅና ተጋድሎ በሶስት ግንባሮች በአጠቃላይ ከ100 በላይ ጠላት ኃይልም የተደመሰሰና የቆሰለ ሲሆን የፋኖን ምት መቋቋም አቅቶትም በመሸሽ ላይ የነበረ የጠላት ኃይል ተጠባባቂ ኃይልም እንዲሸሽም ተደርጓል ሲሉ ምንጮች ያካፍሉ መረጃ ማመላክቷል። በኩል መስክ ቀጠና በተደረገ የደፈጣ ጥቃት አንዲት የብልጽግና ቀንደኛ ባለስልጣንን ጨምሮ ከ4 በላይ የአገዛዙ ሚሊሻ አባላት ተደምስሰዋል። የአማራ ፋኖ ብሔራዊ ኃይል በወሎ ቤት አማራ ቀጠና ላስታ አሳምነው ኮረም በዚህም ቀጠና በተደረገ አውደ ውጊያ የጠላት ጦር ሞት ቁስለኛ ሆኗል። ላስታ አሳምነው ኮር ተከዜ ክፍለ ጦር ሁለተኛ ሻለቃ ቃኞች ባደረጉት የደፈጣ ጥቃት በአገዛዙ የሚሊሻ አባላት ራስ አንጎት ወረዳ የብልጽግና ባለስልጣን ላይ ከባድ ሰብአዊና ቁሳዊ ጉዳትም ተስተናግዷል። በላስታ ጄኔራል አሳምነው ጽጌ ኮር ስር የሚገኘው ተከዜ ክፍለ ጦር የደፈጣ ጥቃት ጠበብቶቹ ሁለተኛ ሻለቃ ቃኞች በትላንትናው ዕለት ባደረጉት ልዩ የደፈጣ ውጊያ የጠላት ጦር ከረፋድ 3 ሰዓት እስከ 4 ሰዓት ለ1 ሰዓት በወሰደ ጥቃት አንድ ሴት የወረዳን ቀንደኛ የብልጽግና ባለስልጣንን ጨምሮ ከ4 በላይ የአገዛዙ ዙፋን ጠባቂ ሚሊሻ አባላት ሲደመሰሱ በርካቶችም ቁስለኛ ሆነዋል። በማስከተልም ሌላኛውን የአውደ ውጊያ መረጃ ላስደምጣችሁ። ከጎጃም የደረሱ መረጃ ጠላት ከኮሶበር በመነሳት መመካረ ወደ አቤሲ መገንጠያ ሲያቅና ቆንጆቹ በደፈጣ በዘሩን 13 አንድ ኦራልን ጨምሮ በርካቶች ድባቅ ተመተዋል። የአገዛዙ ሚሊሻ ካለቆቹ ጋር በትላንትናው ዕለት ቻግኒ ላይ እርስ በርስም ተታኳኩሷል። ንስሮቹ ዳንግላ ላይ በሰሩት እጅን በአፍ የሚያስይዝ ድንቅ ኦፕሬሽን በደረሰበት ከፍተኛ ምት የተደናገጠው ጊሳ ላይ ሰፍሮ የነበረው ኃይል በትንትኑ እንዲወጣም ተደርጓል ነው የተባለው። አንደኛ ክፍለ ጦር የጣናው መብረቅ ብርጌድ ልዩ ስሙ ሀብ ሸማላ የተባለ ቦታ ላይ በደፈጣ ጠላት ላይ መብረቃዊ ጥቃት በመፈጸም 7 ሞትና 5 ቁስለኛ ማድረግም ችሏል። ትላንትም ስቦ ማስቀዳት እንደቀጠለ ነው። በርካቶችም ተቀላቅለዋል። ለመረጃ ምንጮቻችን ገለጻ አገዛዙ ዛሬም ድረስ ተስፋ በመቁረጥ በዙ 23ና በመሰል ከባድ መሳሪያዎች
ዛሬም ድረስ የንጹሃን ቤቶችን ማፍረሱን አጠናክሮም ስለመቀጠሉ የመረጃ ምንጮቻችን ያካፈሉ መረጃ አመላክቷል። ስቦ ማስገዳትም ትናንት ተጠናክረው ቀጥሏል። 8 የመከላከያ አባላት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ በጎንደር ቀጠና ለዳግማዊ ቴዎድሮስ 5ኛ ኮር ንስር በለሰው ቅጠው እጅጉ ክፍለ ጦር እጅ ስለመስጠታቸው የመረጃ ምንጮቻችን ያካፍሉን መረጃ አመላክቷል። በርካታ የሚኒሻ የአድማ ብተና አባላት መሳሪያውን በመያዝም ፋኖዎችን የሚቀላቀሉ ቁጥሮች መጠፍ እየጨመሩም ይገኛሉ። አንድ የፌሰር ሙሉ ያገዘዙ ጥምር ኃይል በጎንደር የበጋሸው ድባቅ ተመታ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሸው ክፍለ ጦር ባደረገው ልዩ የማጥቃት ኦፕሬሽን የጠላትን ጦር ድባቅ ተመቷል ነው የተባለው። በእስክንድርና በመከተማሙ የሚመራው የአማራ ፋኖ ህዝባዊ ድርጅት የገዛ ወንድሞች ላይ ጦርነት ለመክፈት ያወጣው ፕላን እጃችን ገብቷል ሲል የአማራ ፋኖ ብሔራዊ ኃይል አሳወቀም። ማጀቴ ላይ ያለው ጦርን ለመበተን በአራት አቅጣጫ ለማውረድ ተስማምተዋል። ከመኮ ወደ ማጀቴ በሚወስደው መስመርም ከ50 ወደ ወዝድ በመምጣትም ዳፎ ሜዳና በተለያዩ ቀጠኖች ለመያዝ ጭምር እቅድ አላቸው። የተሰማ እርገጥ የሁለተኛ ሻለቆች ከዘርጥ በመነሳትም በሰርደጃ አድርገው በአንገት በውጊያ አድርገው ወደ ወዝድ ገብተው ሲጨርሱ ወደ ማጀቴም ከጀርባ መግባት አቅደዋል። ቀጥታ ከመላይ ወደ ሰፊ ሜዳ በመሃል ለማቋረጥ እቅድ እንዳላቸውና ወደ አርብ ገባ ቀጥታ ሲገባም ግማሽ ደግሞ በጎሶ ላይ በመሄድ ጭምር ወደ ማጀቴ ለማቅናት እቅድ እንዳላቸው ነው የተነገረው። ሌላው ይህ ዘመቻ ለመፈጸም እስቴጎማ ክፍለ ጦር ለመተባበር እያቅማማ ሲሆን እስቴጎማን ከቦታው በመቀየርም በተሰማ እርገጤ ክፍለ ጦር ለመቀየርም እስቴጎማዎችም እያግባቧቸውም ይገኛሉ ነው የተባለው። ውድና የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓት መደመጥ አለባቸው ብዬ አሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር። መልካም ቀን ተመኘሁም።